ዛሬ የማያደርሳችሁ በጣም ጠቃሚ የሆነ መረጃ ነው የምሰጣችሁ። ከዚህ በፊት እንደምታስታውሱት የተለያዩ መረጃዎች ሳደርሳችሁ ነበረ። ከቅርብ ጊዜ ወዲህ ደግሞ የኢትዮጵያ ብሔራዊ ባንክ አዲስ መመሪያ አውጥቷል። ያ ምንድን ነው? ሁሉም የባንክ ደንበኞች ከብሔራዊ መታወቂያ ወይም ደግሞ ፋይዳ አላያንስ ቁጥራቸው ጋር እንዲያያይዙት ማለት ነው። ለዚህም የጊዜ ገደብ ተቀምጦለታል። እስከ መጋቢት 30 ድረስ ነው ይህንን ማድረግ የምትችሉት። በዚህ መሰረት ሁሉም ባንኮች ጥሪዎችን እያስተላለፉ ነው። ያላችሁን ስትጠቀሙበት የነበረውን አካውንት ከፋይዳ ጋር የማስተሳሰብ ስራ ለመስራት ማለት ነው። ይህን ለማድረግ በሚቀርባችሁ አካባቢ የትኛውም ቅርንጫፍ ላይ መረጃውን መስጠት እና ማስተሳሰር ይጠበቅባችኋል። ከዛ ቀደም ብሎ እንደሚታወቀው አዳዲስ አካውንት ለመክፈት በአዲስ አበባ ከተማ ተጀምሯል። በክልሎችም እንዲሁ በየጊዜ ሰሌዳ ወጥቶለት ተግባራዊ ሲደረግ ነበረ ማለት ነው። አሁን ግን ነባር ደንበኞችም ያላቸውን ሂሳብ ማስተሳሰር ይጠበቅባቸዋል ማለት ነው። ይሄ ለደንበኞችም ለባንኮችም ትልቅ ጥቅም ይኖረዋል ተብሎ የታሰበበት ፕሮጀክት ነው። በተለይ ደግሞ ከመታወቂያ ማጭበርበር ጋር የራሳቸው ያልሆነን የደንበኞች ሂሳብ አስመስሎ መታወቂያ በመስራት የማጭበርበር ድርጊቶችን እንደሚሰሩ አካውንታችሁንም ለመጠበቅ ይህ በጣም አስተማማኝ ደህንነት ስለሚሰጥ በአቅራቢያቸው የሚገኝ ቦታ ሄዶ ይህን ማስተሳሰር እና ማስመዝገብ ይጠበቃል። ካልሆነ ግን ብሔራዊ ባንክ በሚያወጣው መመሪያ መሰረት በቀጣይ አካውንታችሁንም ማንቀሳቀስ የማይችሉበት ሁኔታ ሊፈጠር ስለሚችል ቀድሞ ይህንን መጨረስ ያስፈልጋል። መልካም ቀን። በቀጣይ ሌሎች መረጃዎችን ማጋራችሁ ይሆናል።